ዲል ያደረኩት። ቆይ ሄኖክ ይስማኝ። የሰው ብር የሰው ነው። አብሮ በእምነት የጀመራችሁ እኔ ነገርኩህ እኮ ማስረጃ እኔ እኮ ማስረጃ አለኝ። ቆይ ሄኖክ ስማኝ። የፈለገ ማስረጃ ይኑርህ እዚህ መተለ ሰው 1.8 ሚሊዮን ወይ 1.5 ሚሊዮን ኮይን ከምሰጥ ስራ ላይ የተስተጓጎለ ሰው የወሰድክበትን ሰው ለምንድን ነው የማትመልሰው ገንዘቡን እዚህ ጊፍት ከምሰጥ? እግዚአብሔር ይስጥሞ። በሚሊዮን አይደለም የተዘረፈው በቢሊዮን የተዘረፈው ብራዘር። አንተ ልጁ በጣም ከባድ ሰው ነው። ሊቢያ ያሉትን እንደዛ ከሰራ ከአረብ ደላላዎች ጋር ከሰራ ማለት እኮ ኢን ቢሊዮን ድረስ እስከ ዛሬ በኖረበት ድረስ በደንብ ሰርቷል። እንዴት ቲክቶክ ላይ እናቱንም ቢሆን መግረፍ ነው። የእውነት ነው የምነግርህ አልኩ። እኔ በሆነ አልምርም ነው የምልህ ማሚ። እናቱንም ገብቼ ገርፋታለሁ። የእውነት ነው የምነግርህ እንደዚህ የስንቱ ምክንያቱም ሊቢያ ላይ እንደዛ አጥንቱ እስኪወጣ ድረስ የሚገረፉት ልጆች በሱ ምክንያት እኮ ነው። አሁን ላይ በየቦታው ይኸውልህ ቲክቶክ ላይ የምትሰማው በየሰፈሩ የምታየው በሱ ምክንያት ነው። ምንም ሌላ ነገር አይደለም። እሱ ነው ምንም ታው የሚባል አማርኛ የለም። የስንት እናት እንባ እያለቀሰች ነው። ገብቷል። አንድ እናት ብታለቅስ አይ ዶንት ኬር። ከመቶ በላይ የሆኑ እናቶች በስተርጅናቸው በመመንኮሻ እድሜነታቸው ስንት ነገር በማድረጊያ እድሜያቸው መንገድ ላይ እየተንከባለሉ ለአንድ ልጃቸው እዚህ የተገረፈ ልጅ ሲባል እንዴት ነው እንደዛ እያለቀሰች እቺ ስትገረፍ ያኛው ያወጣል። ገብቷል። ምንም ትሁን እኔ አልሳሳም፣ አታሷሸኝ። ምክንያቱም አንድ ሴት ልጅ ከተመታች እዛ ጋር ነፍ እናቶች እንባቸውን ያቆማሉ። ቅድስት ነገር ከማሚ ጋር ሳወራ እንዴት ተገናኛችሁ? መጀመሪያ ግን ኦቲፍ ካንተ ጋር ይኸውልህ እኛ ከቻይና እቃ እንሰራለን እናመጣለን እና ወንድሜ ይዛን ያለው እና ታኬታ ምናምን እንልካለን እና ትላልቅ ቡድኖች እንደዚህ ከነማዎች የሚጫወቱት ያዙናል እና እሱን ደግሞ ሄኖክን የሚያውቁት ልጆች ነበሩ። ከዛ በኋላ እንደዚህ የሚባል ልጅ ነው የሚልካው ቻይና ምናምን ተባለ ተነገረው ምናምን። ከዛ እሱ የኔን ወንድም እዛ ያለው ኮንታክት አደረገውና እንደዚህ አለኝ እኔ ኦርደር ማድረግ ፈልጌ ነው ምናምን ነገር አለ። ኦኬ እሺ ምናምን ትችላለህ ተባለ። ጥቁር ይሁን ቀይ አናውቀውም 200-300 ሺህ ብር ቅድሚያ እያስገባ ነው የሚልክ እንትና ምንልክለት ነው። ቂጤ ከተተ ነው ያ ሰማኝ ገባው እኔ ላይ እሺ ሰማኝ ላይቭ ገብቻለሁ። ገብቶኛል። አሁን እያልኩ ያለሁት እኔ ላይቭ ላይ ነኝ። ማስተላለፍ የምትፈልገው መልእክት ካለ አሁን ለኔ እንዳስረዳኝ ግባና ለሁሉም አስረዳቸው። አንተ አውራ እኔ ጨርሻለሁ። እሺ እዚሁን አንተ ማውራት ካልቻልክ መግባትም ካልቻልክ ስማኝ፣ አንድ ባንድ ሁሉንም ጠይቀልሃለሁ። ቃላብ መጀመሪያ ካንተ ልጀምር። አንተ ጋር አውርተን ተስማምተናል። በውስጥ መልስልሃለሁ ብዬ እሺ ብለኸኛል። አዎ እኔ ምን መሰለህ ይኸውልህ ቅድም ደውሎ ያለበትን ሲቹዌሽን አስረዳኝ። ይሄ የሊቢያ ምናምን የሚባለውን አላቅም ነበር እኔ ገባህ። ከዛ ጊዜ ያስፈልገኛል ምናምን ብሎ ተሳቆ ሲጠይቀኝ የማሜን ብቻ ዛሬ በቃ 2 ቀን እንዲሰጠኝ ጠይቅልኝ አለኝ። እሺ ብዬ ማሜን ደውዬ በመጀመሪያው የሱን አቋም ስነግርህ እሱ ምንድነው የሚለው እዚህ ጋር ሁሉም ሰው መጥቶ ይጮሃል እንጂ እኔ በትክክል ገንዘብ የወሰድኩባቸው ሰዎች ጥቂት ናቸው፣ ለነሱ መልሳለሁ ነው የሚለኝ። የመጀመሪያው ለኔም መሰለህ እኔ እንደዚህ ማለት አልፈለኩም ላይ ብላይና በውስጥ እንጨርሰው እኔ ወደ ሌላ ታሪክ እየሄደ ስለሆነ በውስጥ እንጨርሰው ስለው ምን ማሳመኛ ምን ልላክልህ አለኝ። አሁን ሄኖክ እየሰማ ነው እንግዲህ ኮንፊርም አድርግልኝ። ከዛ ምን አልኩት በቃ እኔ ያለህበትን ሀገር አሳየኝና የሆነ ሀገር ነው ብሎ ነግሮኛል። ሊቢያ ነው አላለኝም፣ ሌላ ሀገር ነው ያለኝ። ያን ሀገር ስለማውቀው አሳየኝና እዛ መሆንን ካረጋገጥኩኝ ወይ ደግሞ በቪዲዮ ደውለ ማንነትን ካሳየኸኝ እኔ አምናለሁ፣ የፈለግከውን ጊዜ እሰጥሃለሁ፣ 150 ሺህ ብሩን እንድትመልስልኝ አልኩት። ከዛ በውስጥ ተስማማን። ቪዲዮ ላከልኝ የራሱን እኔ ከቃላብ ይሄን ያህል ብር ተበድሬያለሁ እመልስለታለሁ እያለ ማለት ነው። ከዛ በቃ እኔ የራሴ በቂ ፋይል አለኝ። ነገ ወደ ፖሊስ ሄድ ያንን ቪዲዮ ማሳየት ይሻለው ካልከፈለኝ ገባህ መልሳለሁ ያንተን ትንሽ ቀን ስጠኝ ብሏል። እሱ ካንተ ጋር ካወራሽ ያንተን እንጨርስ መልስልሃለሁ ካለ አዎ እኔ ከሱ ጋር ተስማምቻለሁ። ለዛ እኮ ነው ማሜን 2 ቀን ስጠውና ያንተን የሚጨርስልሃል ብዬ ነገርኩት። ለዛ ነው ከዛ በኋላ የሊቢያ ኬዝ ምናምን ሲመጣ እኔ ላሻልኩኝ ገባህ። እሺ ያንተሽ ችግር የለውም። የሊቢያው ምናምን ቀስ ያልን እንደርሳለን። ሄኖክ ኤልያስ የሚለውን አካውንት ያስከው ልጅ 36 ሌቭል ያለው አካውንት የሱንም ወስደበታል ስለው እሱን አውርቻለሁ። አሁን በዚህ ሳምንት መልስለታለሁ። ስመልስለት ደግሞ አካውንቱን ሊመልስልኝ ተነጋግረናል። አውርታችኋል? አዎ እኔ እኮ ተናግሬያለሁ። ሲጀመረው ተስማምታችኋል ወይ? አካውንቱን ልክ ብሩን ሲመልስልህ
አካውንቱን እንደምትመልስለት። እኔ አካውንቱን ምን ያደርግልኛል? እኔ እኮ ሲጀመር እኮ እዚህ ጋር ችግር የለብኝም። እንዴ አይ እሱ አካውንቱን ስለሚፈልገው ነው እኮ። ለምን አልሰጠውም? እሺ ሌብል 36 የሚደርሰው እኮ በትረስት ነው። ሰው ችግር የለውም። እግዚአብሔር እረኛዬ ነው የሚለውን አካውንት አስገቡታል። እግዚአብሔር እረኛዬ ነው የሚለው ደግሞ አሁን እሱ የሚለው ማለት ነው ማሜ የቀድሙ ሉሊት የሚለው አካውንት ላይ 100,000 ብር ብቻ ነው የገባው ነው የሚለው የማሜ 100,000 ብር ብቻ። ማሜ 100,000 ብቻ ነው እንዲበላ አለሱ እሱ አለ። እኔ አሁን ሁሉም አንተ ላይ እያለ ይቀስሩብኛል እንጂ እየሰማ ነው። ሰርቼ መልሳለሁ ብዬ ሁሉንም አውርቻለሁ። የኔንም አዎ የማሜንም ያንተ ጋርም ያለኝ ሰጥቶ የሚመልስልኝ ለኔ ላምበርጊኒ አልቀረ ለልጄ አይፎን፣ ለኔ አይፎን፣ ለምስቴ አይፎን፣ ላምበርጊኒ መኪና፣ 5 ክፍል ቤት ሰውዬ 1 ሚሊዮን ብር ነው በላኝ። ሞኒ ልላክልሽ በውስጥ ከፈለግሽ ላክልኝ። በውስጥ ማሜ ካንተ ጋር በውስጥ እናወራለን። ሰፊ ዲስከሽን ስለሚፈልግ በቃ የማሜን እንትን በለውና ኦቲኤፍ ትሬዲንግ እዚህ ጋር አለ። ኦቲኤፍ ትሬዲንግን ደግሞ ያለኝ ጫማ እንነግድ ነበር ለኳስ ተጫዋቾቹ ማድረስ እና ኦቲኤፍ ትሬዲንግንም ወደ 350,000 ብር ምናምን አለብኝ ነው ያለኝ ነው። ይኸውልህ ዛሬም ደውዬለታለሁኝ፣ ቴክስት እያደረገልኝ ነበረ፣ ለማሚም ልኬለታለሁኝ። ላወራው ፈለኩኝ፣ አልቻለም። ዛሬ አስገባለሁ ነገ አስገባለሁ እያለ ረጅም ጊዜ ሆኖታል። ሚስቴ ናት ብሎ ስልክ የሰጠንም ጋር ደግሞ ደውዬ ስጠይቃት ገንዘብህን ዛሬ ድረስ አልመለሰልህም ወይ ያለችው። ቆራርጦ አሁን እሱ 300 ምናምን ይላል፣ 480,000 ብር አለኝ እሱ ጋር። እኔ በሱ ምክንያት ወንድሜ ቻይና ላይ ምን ያህል እንደተጉላላ አውቃለሁ። በፍቅር አውርቼዋለሁኝ፣ በሰላም አውርቼዋለሁኝ። ምንም አይነት ነገር ክፉ ደግም ሳንነጋገር ነው ጸጥ ያልኩትኝ። ግን ላይክ አሁን ሳያው ሁሉንም ነው ስካም እያደረገ ያለው። ከዛ በኋላ ነው በቃ ማለት እዛ ነው የደበረኝ። ያንተን አምኗል በልጅ እኔም በተለያየ አካውንት ውስጥ ማስመለስ ውስጥ ምንድነው ያንተ ጥቅም? ለሁሉም ሰውስ ነው ወይ ጆ እያልክ የምትናገረው? ብዙ ስክሪንሻት አይተናል። ሄኖክ እየሰማ ነው። 350,000 ሳይሆን 480,000 ብር ነው ከኦቲኤፍ ትሬዲንግ እምነቱን ምኑን ስራውን ክዳ የወሰድከው። ለምንድን ያልመለስክለት? በየጊዜው እየጠየቀ የኔን ስልክ አላነሳ ብሎ ዛሬ ለምሳሌ ወንድም ይገደው ይመልስልህ። እሱን አባብሎታልና ሄኖክ አይ አንተን አይደለም እዚህ ጋር እንትን ላይ ገብቷል። ሄኖክ ቴሌግራም ላይ እያወራኸኝ ነው፣ መልስለት። 480,000 ብር ለምንድን ነው ያልመለስክለት በጊዜው? 480,000 ብር ነው አጠቃላይ ወሰድ። እንደዚህ አይመጣም 350,000 ብር ነው የሚመጣው። እሱን ደግሞ ያልመለስኩለት ደግሞ ነግሬዋለሁ። በስራው ከስሬ ነው ለዛ ነው ብየዋለሁ። 480,000 በስራው ከስሬ ነው አላለኝ። በስራው ከስሬ ነው አላለኝ።